አንድ ሴት ናት አሉና እንደዚሁ በጣም ምስኪን ሰው ናት። ጓደኞቿ ጋር ስትሄድ ምናምን ወንበር አለ ግብዣ ስትጠራ ምናምን ነገር እና እዛ ወንበር ላይ በቃ ሰው ትነሳና በጣም ትሁት ከመሆኑ የተነሳ ሰው ትነሳና በቃ ተቀመጡ ችግር የለውም ትላለች ሁሌ። ሌላ ጊዜም እንደዚህ ኢንቫይት ስትደረግ ችግር የለውም እናንተ ተቀመጡ ምናምን በቃ እኔ እዚህ ዱካ ላይ እቀመጣለሁ ትላለች። በቃ ይሄ ነገሯ ተለምዷል። ራሷን በቃ እንትን ብላ ለሰዎች መልካም ነገር ለማድረግ ማለት ነው። እና በቃ ከዛ ሌላ ጊዜም እንደዚህ ስትጠራ ችግር የለውም በቃ ኢቭን መሬት ላይ እቀመጣለሁ ኦኬ እናንተ ተቀመጡ ምናምን ትላለች ማለት ነው። ይሄ ባህሪዋ በጣም ተለምዷል፣ ታውቋል ነገር እና አንድ ቀን ምን ሆነ እንደዚሁ እንግዶች ምናምን መጡና የሆነ ቦታ ተጠርታ ሄዳ እሷ ስትመጣ ምናምን ነይ እዚህ ተቀመጭ ምናምን ነገር ሲሉት የጠራት ሰው ማለት ነው ኦኬ እሷ ችግር የለውም እዛ ጋር ትቀመጣለች ምናምን ብሎ ወርድ ያለ በቃ እዛ መሬት ላይ የምትቀመጥ ኦኬ ችግር የለውም አላት ማለት ነው። እና ይሄንን ያልኳችሁ ደግሞ ሞራል ኦፍ ዘ ስቶሪ ምንድነው? ብዙ ጊዜ እኛ ለሰዎች ብለን ራሳችንን እንትን እናረጋለን። የሆነ በቃ እሱ እንትን ይበልለት እሱ ችግር የለውም የኔ ነገር ይሆናል። ለፋሚሊ ሊሆን ይችላል፣ ለጓደኛ ሊሆን ይችላል፣ ስራ ቦታ ላይ የሆነ በቃ ስብሰባ ላይ ሊሆን ይችላል። የሆነ ጥሩ ቦታ ያለው ስፖት ያለው ቦታ ላይ ለመቀመጥ እሱ እንትን አይቀመጥ ምናምን ብለን እኛ የኛን እንትን አሳልፈን እንሰጣለን። ግን ሰዎች ምን ያደርጉታል? ያንን እንትን ፎር ግራንትድ ይወስዱትና በቃ ለኛ አልሰጠነውማ ቫልዩ ኦልሬዲ እኛ ጀስት ለሰዎች ዝቅ ማለት ምናምን አስለምደናቸዋል። ስለዚህ ያንን ባውንደሪ ይስሩትና ከዛ በኋላ ይለምዱናል፣ ቫልዩአችንን ዝቅ ያደርጉታል። እሷ ኦኬ ችግር የለውም ለእሷ እንደዚህ ምናምን ይባላል። እና ሁሌም ምልላችሁ ነው አንድ ሌሰን በህይወታችሁ ላይ ለራሳችሁ የምትሰጡት ሰው እንዲሰጣችሁ የሚፈልጉትን ቦታ መጀመሪያ እራሳችሁ ለራሳችሁ ስጡት። ኦኬ እኔ ጀስት የሌላውን እንትን አልነካም፣ ሰው ሄልፕ ሲጠይቀኝ እረዳለሁ፣ ግን ደግሞ በቃ መሆን ያለብኝ ቦታ ሆናለሁ። ኢፍ ዜር ኢዝ አ ቼር እቀመጣለሁ፣ ወንበር ብቻ አይደለም። አንዳንድ ነገር ፊት የማይመጥኑኝ ነገሮች ኖ እላለሁ። ማይሆን ነገር ዝም ብዬ ኦኬ በቃ ስላለ ምናምን ብዬ አልቀመጥ። ሪስፔክት የሌለበት ቦታ ራሴን አላስገኝም። በቃ ለራሴ የምሰጠው ቫልዩ ከፍ ያለ ነው ማለት ነው። ስለዚህ ያ ማለት ፍሌክስ ለማድረግ ወይ ሰው ላይ እንትን ለማለት ሳይሆን ሰዎችን አንዳንዴ በሰጠናቸው በር በከፈትንላቸው በር ነው የሚገቡት። እና አንዳንድ ሰዎች ደግሞ ሳናቀው እንደዚህ አይነት ነገር እናስለምዳቸውና ኦኬ ምናምን ኢቨን ፋሚሊ ላይ ራሱ ምናምን ነገር በቃ ለአንደኛ የሆነ ነገር ይደረግና ማቴሪያሊ ብቻ አይደለም ኢሞሽናሊ በቃ እሷ ችግር የለውም ምናምን ትባል። እኛ ግን ውስጣችን ያ ነገር ደስ እያለን አይደለም። ስለዚህ ሌትስ ጊቭ ለራሳችን በቃ እንትን እንስጠው፣ የሆነ ቫልዩ እንስጠውና በቃ እንደዚህ አይነት ነገር ከሆነ እንዲህ አላረግም ብለን ማለት እንልመድ ነውና ከታላቃችሁ እንደዚህ አይነት ኢንፎርሜሽን ይጠቅማችኋል። አንዳንዴ ያያችሁ ቴንክ ዩ